የእስራኤል ውጭ ጉዳይ ሚኒስትር የአፍሪካ ቀንድ ጉብኝትን ተከትሎ የየመኑ አማጺ ቡድን ሁቲ ለሶማሊላንድ ከባድ ማስጠንቀቂያ ሰጥቷል። ከብልጽግና ፓርቲ ስለ ባህር በር የተሰጠ አዲስ መግለጫ። የአፍሪካ ቀንድ ቀጣይ የጦር አውድማ ለመሆን ተቃርባለች። ይሄውም ከ8 በላይ ሀገራት የጦር ሰፈር መገኛ የሆነችው የአፍሪካ ቀንድ ቀጠና የጦር ነጋሪት የተጎሰመባት ይገኛል። ይህ ክስተት ለቀጠናው ሀገራትና ህዝቦቻቸው ይዞ የሚመጣው መዘዝ አስጊ ነው። ሰላም ውድ የወቅታዊ ሚዲያ ቤተሰቦች፣ ዛሬ ከላይ በመግቢያችን ያነሳናቸውንና ወቅታዊና ቀጠናዊ ሁኔታዎችን ከተጨባጭ መረጃዎች ጋር አጣምረን እናያለን። ቻናላችን አዲስ በመሆኑ ለሁሉም ተደራሽ እንድንሆን ሰብስክራይብ፣ ሼር እና ላይክ በማድረግ አብረውን ይቆዩ። የሶማሊላንድ በእስራኤል እውቅና መሰጠትን ተከትሎ በምላሹ እስራኤል ከሶማሊላንድ ምን እንደምትፈልግ በግልጽ ያላሳወቀች ቢሆንም በርካታ ፍላጎቶች እንደሚኖሯት ተገምቷል። በተፈጥሮ አቀማመጧ በኤደን ባህረ ሰላጤ ላይ የምትገኘውና የዓለም አቀፍ የንግድ መተላለፊያ ጠባቡ መስመር ላይ እንደሚገኝ ስትራቴጂክ ሀገር ዓለም አቀፍ አስፈላጊነቷ የማያጠያይቀው ሀርጌሳ ለእስራኤል በተለያዩ መንገዶች ውለታዋን መክፈል ያስችላታል። ያለ አንዳች ጥቅም ምንም አይነት በጎ ነገርን አድርጋ የማታውቀው እስራኤል ለሶማሊላንድ እውቅናን ከሰጠች 2 ቀን እንኳን ሳይሞላው በትላንትናው ዕለት የውጭ ጉዳይ ሚኒስትሯ ጌዲዮን ሳርን ወደ ሀርጌሳ የላከች ሲሆን በተለያዩ ርዕሰ ጉዳዮች ላይ መወያየታቸው ተሰምቷል። በጉብኝታቸው ወቅትም የአሜሪካው F-16 ተዋጊ የእስራኤል ጀቶች በበርበራ ወደብ ሰማይ ላይ ሲበሩ መታየታቸውም ተዘግቧል። ታዲያ በእስራኤል የጋዛ መሬት ወረራ የተነሳ ሐማስን ደግፎ እስራኤል ላይ በሚሳኤልና ሰው አልባ የጦር አውሮፕላን ወይም ድሮን እየደበደበና በሜዲትራኒያን ባህር ላይ ወደ እስራኤል የሚጓዙ መርከቦችን መንገድ በመዝጋትና በመጥለብ እስራኤልን በማስጨነቅ ላይ ያለው የየመኑ ሁቲ ቡድን ከባድ ማስጠንቀቂያ ለሶማሊላንድ አስተላልፏል። በኢራን እንደሚደገፍ የሚነገርለት ይኸው ቡድን በትላንትናው ዕለት በቃል አቀባዩ በኩል እንዳሳወቀው አንድም የእስራኤል ጦር በሶማሊላንድ ቢሰፍና ከሶማሊላንድ ምድር ተነስቶ ወደ የመን መሬት ከገባ ሀርጌሳ እንደሚያጠፋ ዝተዋል። ሆኖም እስካሁን ሶማሊላንድ ለዚህ መልስ ለመስጠቷ የተሰማ ነገር የለም። ሁቲ አብዛኛውን የየመንን ክፍል እያስተዳደረ የሚገኝ ቡድን ሲሆን እስራኤል ከዚህ በፊት በተደጋጋሚ በአየር ኃይሏ በጀቶችና ድሮኖች ስትደበድበውና መሪዎቹንም እንደገደለች ቢዘገብም ነገር ግን ቡድኑ ቴልአቪቭ ድረስ ዘልቆ የሚገባ ሚሳኤልን በመተኮስና የእስራኤልን የአየር መከላከያ ስርዓቶች ሳይገድቡት በተደጋጋሚ ጥቃት ፈጽሟል። ታዲያ እስራኤል መሰል ጥቃቶችን ለመመከትና ከሂዝቦላህ ቀጥሎ ዋናውን የኢራን ስሪት ነው ብላ የምታምነውን ቡድን በቅርበት ለማጥቃት ሀርጌሳን የመረጠች ነው የሚመስለው። በትላንትናው ዕለት ሌላው የተሰማው የእስራኤሉ የውጭ ጉዳይ ሚኒስትር የኢትዮጵያ ምስጢራዊ ጉብኝት ነው። የእስራኤሉ የውጭ ጉዳይ ሚኒስትር ጌዲዮን ሳር ትላንት ወደ ሶማሊላንድ ከማቅናቱ በፊት ከኢትዮጵያ ውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጋር ለመገናኛ ብዙሃን ዝግ በተደረገ ስብሰባ መወያየታቸው ተሰምቷል። ኢትዮጵያ የ130 ሚሊዮን ህዝቦች መኖሪያ የሆነችው ታላቅ ሀገር 1 እና 2 ወደቦች ብቻ ላይ እንደማትንጠለጠልና ብዛት ያላቸው ወደቦች እንደሚያስፈልጓት በጠቅላይ ሚኒስትሯ በኩል ግልጽ ማድረጓ አይዘነጋም። ታዲያ ከሶማሊላንድ ጋር የተፈራረመችው የመግባቢያ ሰነድ ምንም እንኳን አፈጻጸሙ የዘገየ ቢሆንም እስከናካቴው የቀረ ስለመሆኑ ግን አልተረጋገጠም። ይሄም ኢትዮጵያ የስምምነቱ ዋና አካል የሆነውን በምላሹ ለሶማሊላንድ የሀገርነት እውቅና መስጠት ጉዳይ ይፋ ለማድረግ ትክክለኛውን ሰዓት እየጠበቀች እንደሆነ ተንታኞች ያስቀምጣሉ። ታዲያ የእስራኤልን ድርጊት ተከትሎ ሌሎች ሀገራት ማለትም የተባበሩት አረብ ኤሚሬቶችን ጨምሮ አሜሪካና ኬንያ ሊከተሉ እንደሚችሉ ተገምቷል። ኢትዮጵያ ለወትሮም ቢሆን ዓለም አቀፍ ጫናን ፈርታ ስለነበር እንጂ ለሶማሊላንድ እውቅና ልትሰጥ እንደሆነ ሲነገር የነበር ሲሆን በአሁኑ ሰዓት የነሱ ፈለግ ልትከተል ትችላለች ተብሏል። ኢትዮጵያ የሶማሊላንድን በርበራ ወደብ በሊዙ ላይ የምታገኝ ከሆነ በጅቡቲ ላይ ብቻ የተመረኮዘው የውጭ ገቢ ንግድ ለቀጣይ 50 ዓመታት ራሷ የምታስተዳድረው ወደብ ያስገኝላታል። በተጨማሪም እንደ አዲስ በመገንባት ላይ የሚገኘው የኢትዮጵያ የባህር ኃይል በቋሚነት የሚሰፍርበት ቦታ ያገኛል ማለት ነው። ይሄም ከወታደራዊና ኢኮኖሚያዊ ሉዓላዊነት አንጻር ትልቅ በራስ መተማመንና ትርፍን ያስገኝላታል። ይሄም በአንድ በኩል ከሶማሊያ ጋር የሚያኳርፈን ሲሆን በሌላ በኩል ግን ኢትዮጵያውያንን አንድ ለማድረግና የአሰብ ወደብ ጥያቄዋን ከግብ ለማድረስ ብሔራዊ አንድነትን የሚያድስ የህዝቡን ሞራል የሚያነቃቃ ታላቅ ድል ተጠብቋል። ወደ ቀጣዩ ዜና ስናልፍ ኢትዮጵያን በማስተዳደር ላይ የሚገኘው የብልጽግና ፓርቲ በዛሬው ዕለት በኢትዮጵያ የባህር በር ጥያቄ ዙሪያ ዘለግ ያለ መግለጫን አውጥቷል።
በዚህ መግለጫም የኢትዮጵያ ብሔራዊና ፍትሃዊ የባህር በር ጥያቄ ዓለም አቀፍ ተቀባይነትን ያገኘ ስለመሆኑ በአርዕስቱ ላይ የገለጸ ሲሆን የኢትዮጵያ የባህር በር ይገባኛል ጥያቄ በአሁኑ ሰዓት የሁሉም ኢትዮጵያዊ አገራዊ ጥያቄ ወይም አጀንዳ ስለመሆኑ ያትታል። የቀድሞ ስልጣኔ የነበረውና ለሺህ ዓመታት የቆየው የኢትዮጵያ መንግስት በየብስም ሆነ በባህር ላይ ዲፕሎማሲያዊና ኢኮኖሚያዊ እንቅስቃሴዎችን ስትከውንበት እንደነበር ይታወሳል። ይሄ እውነታ በረበሻቸው ጠላት ሀገራትም የተነሳ አንድነቷን ለማዳከም ሲሰራ በነበረ አሻጥርና ሴራ በውስጣዊና ውጫዊ ተግዳሮቶች ብዙ ተፈትናለች። ከ19ኛው ክፍለ ዘመን መጀመሪያ ጀምሮ የኢትዮጵያን የባህር ሀብት በመውረር የኢትዮጵያ በባህር ሀብቷ እንዳትጠቀም ተደርጋለች። የዚህም ምክንያት ኢትዮጵያ እንዳትበለጽግ ለማድረግ የታሰበ ነበር። ይሁንና ኢትዮጵያ ለማንም የውጭ ኃይል ተንበርክካ የማታውቅ ታላቅ ሀገር ናት። ሆኖም ለመቶ ዓመታት በተቀመረ ሴራና ሽፍጥ የተነሳ ኢትዮጵያ የባህር በር የሌላት ሀገር ተደርጋ ላለፉት 30 ዓመታት ለወደብ ኪራይ ያልተገባ እጅግ ብዙ ወጪ ስታወጣ የነበረ ቢሆንም በዶክተር አብይ አህመድ መሪነትና አነሳሽነት የተጀመረው የባህር በርን በሰላማዊ መንገድ የማግኘት ጥረት ተጠናክሮ በመቀጠሉ ቁጥራቸው በርካታ የሆኑ የዓለም ሀገራትም ድጋፋቸውን እየሰጡ ይገኛል። ስለዚህም ኢትዮጵያ የጀመረችውን በሰላማዊ መንገድ በድርድር ሰጥቶ መቀበል መርህ የምታደርገውን ጥረት እንደምትቀጥል በማሳወቅ የኢትዮጵያ የባህር በር የማግኘት ጉዳይ ከኢትዮጵያም በዘለለ የቀጠናውን ሀገራት በተለያዩ መንገዶች የሚጠቅም በመሆኑ ሁሉም ኢትዮጵያውያንና የቀጠናው ሕዝቦች እና ሀገራት ለዚህ ታላቅ ዓላማ በጋራ እንዲቆሙ ጥሪ በማድረግ ያበቃል። ውድ ተመልካቾቻችን ለዛሬ በዚህ አበቃን። እርስዎ በዚህ ርዕስ ላይ ያሉትን ሀሳብና አስተያየት በኮሜንት አድርሱን። ለቻናላችን አዲስ ከሆኑ ደግሞ ሰብስክራይብ፣ ሼር እና ላይክ በማድረግ ለሌሎች ተደራሽ እንዲሆን አግዙን። ወቅታዊ ሚዲያ